ሴክስ ላይ ወይም ደግሞ ግብረ ስጋ ግንኙነት ሰዓት ማለት ነው ከወንዱ የበለጠ ስሜቷን አውጥታ ማሳየት ያለባት በእርግጥ ሴት ልጅ ነች፣ ሴቷ ነች። ወንዱ ጎበዝ እንዲሆን ወይም ደግሞ እሱ ደስተኛ እንዲሆን እሷም ደስተኛ እንዲሆን እኩል ደስተኛ እንዲሆኑ የማድረግ አቅሙ ያላት ሴት ልጅ ነች። ለምሳሌ አንድ ወንድ ልጅ አልጋ ላይ ከፍቅረኛው ጋር ወይም ደግሞ ከትዳር አጋሩ ጋር እያለ ሴቷ ዝም ብላ ከፍታ ሰጣለጥ ብላ የምትተኛ ከሆነ እንዴት ወንዱስ እንዴት ደስተኛ ይሆናል? እሷንስ እንዴት ደስተኛ ሊያደርግ ይችላል? ማለት የሁለቱም ስሜት በእርግጥ እኩል ሲሆንና ሁለቱም አንድ ላይ እኩል እንጆይ ሲያደርጉ የበለጠ ደስ ይላል። ግን ደግሞ ሴት ልጅ የበለጠ የባሏን አቅም ወይም ደግሞ የፍቅረኛዋን የወደፊት የትዳር አጋሯን አቅም እንትን ማለት አለባት፣ መፈታተን አለባት። በቃ እሷ ነች እሷ እንደምትፈልገው አይነት ወንድ ወይም ደግሞ እሷን ሊያስደስት ወይም ሊያረካ የሚችል አይነት ወንድ እንዲሆን ማድረግ ያለባት ሴት ነች። ምንም ይሁን ማለት ምንም ታድርግ ሲጀመር የትዳር አጋሯ ወይም ደግሞ ፍቅረኛዋ የወደፊት የህይወት አጋሪ ነው ብላ ከቀረበችው ወንድ ጋር ነው አይደል አልጋ ላይ የምትወጣው። ወይም ዝም ብላ ከማንኛውም ወንድ ጋር አንድ ሴት አልጋ ላይ ልትወጣ አትችልም። ማለት እርግጠኛ ሆና በተማመነችበት ወንድ ጋር የወደፊት የህይወት አጋሪ ነው፣ ወደፊት ባለቤቴ ነው፣ የልጆች አባት ነው፣ ህይወቴ ነው ከምትለው ወንድ ጋር አልጋ ላይ እስከወጣች ድረስ ማንኛውም ነገር አድርጋ ፍቅረኛውም ወይም ባለቤቷን ማስደሰት አለባት። እሷ የእሱን ኢነርጂ መቀስቀስ ስትችል ነው ወንድ ልጅ እሷ ደስተኛ ሊያደርጋት የሚችለው። አብዛኛው ጊዜ ወንዶች ትዳር ኑሯቸው ወይም ደግሞ ፍቅረኛ እያላቸው ወደ ሌላ ሴት ፍለጋ ይሄዳሉ። ማለት ሌላ ሴት ጋር በቃ እንትን ይላሉ፣ አንሶላ ይጋፋሉ፣ ከሌላ ሴት ጋር ግንኙነት ምናምን ይፈጽማሉ። ያንን የሚያደርጉት እነሱ የሚፈልጉትንና የሚያስደስታቸውን ማንኛውንም ነገር ቤታቸው ውስጥ ቢያገኙ ሌላ ሴት ጋር አይሄዱ። ግን ደግሞ አንቺ ከፈለክ አርግ ማለት እዚህ ጋር ስሜት አንድ ላይ የህይወት አጋር ብለሽ ስትይጂ ግዴታ ነው ማለት ይሄ ግዴታ ነው ያለ ነገር ነው። ሴክስ ማድረግ ምናምን ይሄ ያለ ነገር ነው፣ ግዴታ እስከሆነ ድረስ ደስተኛ ልታደርጊ ይገባል። ማለት የሱን ስሜት ልትቀሰቅሽለት ይገባል። አንቺ እሱ እንደዛ አይነት ነገር እንደፈለገ አንቺ አይተሽው ልትረጁ ይገባል። ከፊቱ ላይ ከሁኔታው ላይ ልትረጁ ሊገባሽ ይገባል። ከዛ የሚፈልገውን ነገር በስነ ስርዓት ልትሰጩ እና የሱን ስሜት ልትረጁ ይገባል። እሱ የሆነ በቃ ፍቅረኛዬ ብሎ እስከያዘሽ ድረስ ማንኛውንም እሱ የሚፈልገውን ነገር ከአንቺ ሊያገኝ ነው የሚይዝሽ ሰው። እስከዛን ድረስ አንቺ ደግሞ ልትረጁ ይገባል። በቃ ልታስደስቹ ይገባል። ማድረግ ያለብሽን እያንዳንዱን ነገር ልታደርጊ ይገባል። እሱ ካሰበው በላይ ደስተኛ ልታደርጊ ይገባል። ገባሽ? ማንኛውንም ነገር በቃ ልታደርጊለት፣ ልታስደስችው፣ የሱን ስሜት ልትረጁ ይገባል። አይኖ አላቅም፣ አንዳንድ በዚህ ቪዲዮ ልትቀየሙ ትችላላችሁ አንዳንድ ሴቶች፣ ግን ይሄ ትክክለኛውን ነገር ነው። ማንኛውም ወንድ የፈለገውን ነገር እሱ ሊያስደስተው የሚችለውን ነገር ስሜቱን የምትረዳለት ሴት አጠገቡ እስካለች ድረስ የፈለገ ሴሰኛ ወንድ ቢሆን የፈለገ ሴሰኛ ባለጌ ወንድ ቢሆን ሌላ ሴት ጋር አይሄድም፣ እሷ ጋር ነው የሚቀመጠው። ምክንያቱም የሚፈልገውን ነገር ያገኛል፣ የሚያስደስተውን ነገር ያገኛል። እሱ የሚያሰኘው ሁሉን ነገር ከሷ ሊያገኝ ስለሚችል ሌላ ሴት ጋር በጭራሽ አይሄድም ማለት ነው። ሰው አንቺ ደግሞ ልታስደስችው ይገባል። የሚፈልገውን ነገር ሁሉ ልትሰጪው ይገባል። በቃ ስሜቱን ልትፈታተኙ ይገባል። ግዴታ እኮ አልጋ ላይ ወንድ ልጅ ብቻ አይደለም መስራት ያለበት አይደል? ሴቷም እኩል ነው ከሱ ጋር እንትን ኢንጆይ ማድረግ ወይም ደግሞ መደረግ ያለበትን ነገር ማድረግ ያለባት ማለት ነው። ሰው ምን ልላችሁ ፈልጌ ነው፣ ሴቶች ልትረጃቸው ይገባል። በቃ ባለቤቶቻችሁን ወይ ፍቅረኛቸውን ሌላ ሴት ጋር እንዳይሄድ ወይም ደግሞ ከሱ ጋር ረጅም ህይወት ረጅም ጊዜ የመኖር እቅድና አላማ ካላችሁ ልታስደስቷቸው ይገባል ልላችሁ ፈልጌ ነው። ወንዶች እዚህ ላይ ሀሳባችሁን ስጡለት። ሴቶች አላውቅም ልትቀየሙን ትችላላችሁ፣ ግን
ትክክለኛው ነገር ስለሆነ ተቀበል።